ተወልዶ ባደገበት ሀገር ይህ ቀረው የማይባል ኃጢአተኛ ሰው ቢሆንም እመቤታችን ቅድስት ድንግል ማርያም በፍጹም ልቡ ይወዳት ነበርና በመዳን ቀን ጥሪ ለንስሐ በቃችው። እመብርሃንም ተወዳጅና ንጹህ ሰው ነው ስትል ቅዱስ ጎርጎርዮስን አመስግነዋለች። ለቻናላችን አዲስ ከሆኑ ያሉት ደበሎ ሚዲያ ላይ ነው። ደበሎ ሚዲያ የመጽሐፍ ቅዱስ አስደናቂ ታሪኮች ዓለማችን ካሳለፈቻቸው አስገራሚ እውነታዎች እየመረጠን ወደ እናንተ የምናደርስበት ቻናል ነው። ቻናሉን ሰብስክራይብ ያድርጉ። ለርሶ ሰብስክራይብ ማድረግ ቀላል ነው፣ ለኛ ግን የዘራነውን ዘር ፍሬ እንድናይ ያደርገናል። የትውልድ ሀገሩ ሶሪያ ውስጥ ሮሃ አካባቢ ነው። ተወልዶ ባደገበት ሀገር ይህ ቀረው የማይባል ኃጢአተኛ ሰው ቢሆንም እመቤታችን ቅድስት ድንግል ማርያም በፍጹም ልቡ ይወዳት ነበርና በመዳን ቀን ጥሪ ለንስሐ በቃችው። ከዛች ዕለት ጀምሮ ቅዱስ የእግዚአብሔር ሰው ንጹሕ የቤተ ክርስቲያን መስዋዕት፣ ጽኑ የበረሃ ምሰሶ ሆነ። ድንግል እመቤታችንም ከነስጋው ወደ ሰማይ ወስዳ ገነትና ሲኦልን አሳይታ ከአዳም ኖህ ከአብርሃም እስከ ሙሴ ዳዊትን ከመሳሰሉ ቅዱሳን ጋር አገናኘችው። ከዚህም በላይ የሆነና በሰብአዊ አንደበት የማይነገር ብዙ ምስጢር አሳይታ ወደ ምድር መልሰዋለች። ይህም በቅዱስ ቤተ ክርስቲያናችን ቅዱስ ጎርጎርዮስ ራእየ ኅቡዓት ምስጢራትን የተመለከተ እየተባለ እንዲጠራ አድርጎታል። ቅዱስ ጎርጎርዮስ በሰማይ በነበረው ቆይታ ክብረ ቅዱሳንን ተመልክቶ አድንቋል። በተለይ በፍጹምነትና ድንግልናቸውን የጠበቁ ቅዱሳን ደናግል አኗኗራቸውን ከአምላክ እናት ከሰማይ ንግሥት ከእመቤታችን ከቅድስት ድንግል ማርያም ጋር መሆኑን አይቷል። የለበሱት ልብስም በፍጡር አንደበት ተከናውኖ ሊነገር የሚቻል አይደለም። የደናግል ፊታቸው ከፀሐይ 7 እጅ ያበራልና ግርማቸውም ያስፈራል። ቅዱስ ጎርጎርዮስ በዚያ በሰማይ ሳለ ደግሞ ይህንን ተመለከተ። አንድ አረጋዊ ጽሙ ተሽጎድጉዶ የብርሃን ካባ ላንቃ ለብሶ ይመጣል። ቅዱሳን መላእክት በፊት በኋላ በቀኝ በግራ ከበውት ሳለ እግዚአብሔርን በበገናው ሊያመሰግነው ጀመረ። አቤቱ ጌታችን በምድር ሁሉ ስምህ የተመሰገነ ይሁን አለ። መላእክቱም በዝማሬ አጀቡት። በዚህም ታላቅ መናወጥ ሆነ። ደናግሉም የቅዱሱን ሽማግሌ በረከት ተሳተፉ። ይህ አመስጋኝ ሽማግሌ ልበ አምላክ፣ ጻድቅ፣ የዋህና የእስራኤል ንጉሥ ዳዊት ነበር። አንድም እመቤታችን አባቴ ዳዊት ብላ ስትጠራው ቅዱስ ጎርጎርዮስ ሰምቷልና። በመጨረሻም እመቤታችንን በፍጹም ክብርና ግርማ ተመልክቷት ሐሴትን አድርጓል። እመብርሃንም ተወዳጅና ንጹሕ ሰው ነህ ስትል ቅዱስ ጎርጎርዮስን አመስግነዋለች። ስለዚህም ዓለም እንዲህ የሚል መልእክት ልካለች። ልጆች ሆይ ከብርሃን ይልቅ ጨለማን፣ ከደግነት ይልቅ ክፋትን፣ ከጽድቅ ይልቅ ኃጢአትን ምነው መረጣችሁ? እኔ ስለ እናንተ በየቀኑ እየለመንሁ እንኋለሁ። ወደ ጨለማ ገሃነብ እንዳትወርዱ እባካችሁ ንስሐ ግቡ ብላ መልእክት ልካለች። ቅድስት ድንግል ማርያም ይሄንን ለቅዱሱ ሰው ነግራው ቅዱስ ዳዊትን አስከትላ በግሩማን መላእክት ታጅባ የእሳት መጋረጃዎች ወደ ተከበቡበት ድንኳን ገባች። በዚያም ተመሰገነች። ታላቁ አባት አባ ጊዮርጊስ ዘጋስጫ ይወድስዋ መላእክት ለማርያም በውስተ ውስጤ መንጦላእተ ወይ ብላዋ በሐኪ ማርያም ሐዳሲሁ ጣዋ፣ መላእክት ማርያምን በመጋረጃ ውስጥ ሆነው ለአንቺ ምስጋና ይገባሻል እያሉ አመሰግኗት የሚለንም ለዚህ ነው። ቅዱስ ጎርጎርዮስ ከሰማይ ቆይታ መልስ ያየውን ሁሉ ጽፎ ላበው ሰጥቷል። ለዚህም ራእየ ኅቡዓት ምስጢራትን ያየ ይሰኛል። ቅዱሱ ተረፈ ዘመኑን በተጋድሎ ፈጽሞ በመጋቢት 2 ቀን ከዚህ ዓለም አርፏል። እኛንም ከአባታችን በረከት ያሳትፈን፣ በጻድቁ ጸሎት ይማረን ለዘላለሙ አሜን። ከኃይልክም ወስብሐት ወብእዘዝ እስከ ለዓለም